ስዕል በሆነ ነገር ነው ብቻ የሆነ ችሎታ አለ። አላማውን አሳክቷል የምንለው ምን ላይ ስለ ውጭ ሀገር የሥራ ስምሪት በደንብ እንዴት መዘጋጀት አለብን፣ ምን ያስፈልጉናል፣ አላማችንን እንዴት ማወቅ እንችላለን። በውስጣችን ባለው ችሎታ የሆነ ተሰጥኦ የራሱ አይደል አለ የለው። ለምሳሌ እዚህ ውስጥ የመሳል ችሎታ ያለው ሰው አለ። ወጣቶች እናረግ ለወጣቶች በጣም ልክ እንደዚሁ አላማ ማለት በእኛ ቋንቋ የተለያዩ የኖርና ሀገር ውስጥ ያሉ አማራጮችን በመጽናት አላማችንን ማሳካት እንችላለን። እንዴት መዘጋጀት አለብን፣ ምን ያስፈልጉናል፣ በዌብሳይት፣ በቲክቶክ፣ በዩቲዩብ ራሴን በትንሹ ለማስተዋወቅ ያክል ትንሽ የምታውቁኝ ሰዎች እዚህ ውስጥ አላችሁ ብዬ አስባለሁ። እኔም አንዳንድ የማውቃችሁ ሰዎች እዚህ ውስጥ አላችሁ። እዚህ ትምህርት ቤት ተማሪ ነበርኩኝ። አሁን ደግሞ በግል ኮሌጅ በመማር እንዲሁም ደግሞ ስራ ከምሳሌ ድርጅት ጋር አብሬ በመስራት በራሴም ደግሞ ትንሽ ነገሮችን በመስራት ላይ ይገኛለሁ ማለት ነው። ዛሬ የምንነጋገርበት ርዕስ ለሁሉም ሰው በጣም አስፈላጊ ነው። ሞር ደግሞ ለኛ ለወጣቶች እናደርግ ለወጣቶች በጣም አስፈላጊ የሆነ ርዕሰ ጉዳይ ነው። በዓላማ መኖርና ሀገር ውስጥ ያሉ አማራጮችን ማየት በሚል ርዕስ ነው የምናወራው ማለት ነው። እዚህ ጋር ሁለት ሀሳቦች አሉ አንድ ላይ ርዕስ ሆነው የቀረቡ። አንደኛው በዓላማ መኖር የሚለው ነው። ሁለተኛው ደግሞ ሀገር ውስጥ ያሉ አማራጮችን ማየት። በዓላማ የሚኖር ሰው ሀገር ውስጥ ያሉ አማራጮችን ስለማይ ተያያዥ የሆነ ሀሳብ ነው። ስለዚህ የመጀመሪያውን ቀድመን እናያለን ማለት ነው። በዓላማ መኖር የሚለውን ከማየታችን በፊት ስለ ዓላማ ማወቅ አለብን። ስለዚህ ዓላማ ማለት የተፈጠርንበት የምንኖርበት ምክንያት ማለት ነው። ምሳሌ እንመልከት። እዛው ላይ ከትምህርታችን ጋር ተያያዙ የሆኑ ነገሮችን ነው በምሳሌነት ያቀረብኩላችሁ። አንደኛው ለምሳሌ ቾክ ምን ላይ ለመጻፍ ነው የተሰራው? ፐርፐስሊ አይደል? ብላክቦርድ ላይ። እንዲሁም ደግሞ የምንጠቀምበት እስክሪብቶ ምን ላይ ለመጻፍ ነው? ደብተር ላይ። እስክሪብቶ ዓላማውን አሳክቷል የምንለው ምን ላይ ስንጠቀምበት ነው? ደብተር ላይ። ቾክም እንደዚሁ ብላክቦርድ ላይ ስንጠቀምበት ዓላማውን አሳክቷል ማለት እንችላለን አይደል? ለምሳሌ ግን ደብተር ላይ በቾክ ብላክቦርድ ላይ ደግሞ በእስክሪብቶ ለመጠቀም ብንሞክር ምናልባት የሆነ ነገር ሊያመጣ ይሆናል፣ የሆነ ነገር ሊያሳይ ይችላል። ግን ውጤታማ ይሆናል? የሚፈለገውን ያህል አይሆንም። ልክ እንደዚሁም ዓላማ ማለት የምንኖርለት የተፈጠርንበት ምክንያት ማለት ነው። ስለዚህ ከዓላማችን ጋር ስንገጥም ውጤት ማምጣት እንችላለን። ስለዚህ ስለ ዓላማ በጥቂቱ ይሄንን ካየን ቀጣይ የሚሆነው ደግሞ ዓላማችንን እንዴት ማወቅ እንችላለን። ዓላማ ማለት አንድ ሰው በዚህ መካከል ያለ አንድ ሰው እኔ የተፈጠርንበት ወይም የምንኖርበት ምክንያት ነው ብለን ካለን ያንን የተፈጠርንበትን የምንኖርበትን ምክንያት እንዴት ማወቅ እንችላለን? ዓላማችን እንዴት ማወቅ እንችላለን ለሚለው በውስጣችን ባለው ችሎታ ውስጣችን አሁን ለምሳሌ የምንፈልጋቸው ችሎታዎች አሉ። ትወና ቢሆን ስዕል በሆነ ነገር ነው ብቻ የሆነ ችሎታ አለ። ልክ እንደዛ በችሎታችን ነው ዓላማችንን ማወቅ የምንችለው። በጣም የሚገርም ነጥብ ነው ያነሳችሁ ከተዘጋጀሁበት ውስጥ ነውና ዓላማችንን ማወቅ የምንችለው ውስጣችንን አይደል? ተሰጧችንን አይደል? ራሳችንን በመስማት ነው። ውስጣችንን ያለውን ችሎታ በማየት ዓላማችንን ማግኘት እንችላለን ብላለች። አንዱ ነጥብ ነው። ዓላማችንን እንዴት ማወቅ እንችላለን ለሚለው መልስ አንደኛ የሚሆነው አሁን እህታችን የተናገረችው ውስጣችንን ምን በማለት በመስማት። ቀጣዩ ነጥብ ደግሞ ውስጣችንን እንዳንሰማ ከሚያደርጉ ነገሮች በመራቅ ዓላማችንን ማግኘት እንችላለን። በደንብ ደግሞ ጠንከር ስናደርገው እዚህ ጋር ትሪያንግል ይታያችኋል አይደለ? እያነሳችሁ ነበረ በደንብ እህታችን። አንደኛ ከላይ ያለው ምንድነው? ጥንካሬ ወይም ደግሞ ስጦታ። ሰው በተፈጥሮ ጊፍትድ የሆነበት ነገር አለ አይደል? የሆነ ተሰጥኦ የራሱ አይደል አለ የለው። ለምሳሌ እዚህ ውስጥ የመሳል ችሎታ ያለው ሰው አለ። የመዝፈን፣ የመዘመር፣ ስዕል የመሳል
የተለያየ ነገር ስጦታ ያለው ግጥም የመጻፍ ስነ ጽሁፎች ላይ የመስራት ስጦታ ያለው ሰው አለ። አንደኛ ጥንካሬ፣ ሁለተኛ ደግሞ እሴት ማለት ይሄ ጉልበታችንን ያለንን ነገር የምንሰጠው ጉዳይ ያለንን አቅም ያለንን ወጣትነት ያለንን ጊዜ የምንሰጠው ነገር። ሶስተኛው ነገር ደግሞ ፍላጎት። ለምሳሌ በብዛት ወንዶች አሁን ሴቶችም እየተቀላቀሉ ነው። ኳስ ላይ ስንሆን ሰዓቱ ሳናውቀው ይሄዳል አይደል? ስለዚህ ልክ እንደዚህ ሳናውቀው ሰዓቱ የሚሄድብን ጉዳይ እንዲሁም ደግሞ ጊፍትድ የሆንበት እንዲሁም ደግሞ ጊዜያችንን ያለንን ነገር ሁሉ የምንሰጠውን ይሄንን ሶስቱን ነገር አንድ ላይ በማድረግ የኛን ዓላማ ማግኘት እንችላለን። የኛን ተሰጥኦ የተፈጠርንበትን ምክንያት። ስለዚህ ቅድም እንዳልኳችሁ ነው፣ በነጥብ ዘርዝሬ ያሳይቻችኋለሁ። ለምሳሌ እዚህ ውስጥ የመሳል ፍላጎት የመሳል ችሎታ ያለው ሰው አለ። እንዲሁም ድምፁ ቆንጆ የሆነ ድምፃዊ ሰው አለ፣ በተፈጥሮ የተሰጠው ማለት ነው። ሲቀጥል ደግሞ ጊዜያችሁን የምታጠፉበት፣ ጊዜያችሁን ስታጠፉ ደግሞ ምንም ሳይሰማችሁ ሰዓቱ የሚሄድበት ጉዳይ አለ። እነዚህን ነገሮች በደንብ በማየት ዓላማችንን ማግኘት እንችላለን ማለት ነው። እሺ አንድ ታሪክ እንስማና ቀጣዩን ነጥብ እናያለን። እዚህ ውስጥ ክርስቲያኑን ማያውቋል የለም። ስለዚህ የእሱን የህይወት ታሪክ ትንሽዬ ነገር እናይና ከሱ በመነሳት አንዳንድ ነጥቦችን እናያለን። ከዛ እናጠቃላለን። ገና ሳይወለድ እንዲሞት የተፈረደበት እናቱ እርጉዝ እያለች ልታስወርደው አስባው የነበረም ከዛ ደቃቃ መንደር ውስጥ ከምስኪን ቤተሰቦች የተወለደውም በችግር ያደገው ዛሬ ግን ያ ሁሉ ታሪክ ተገልብጦ ዓለም በአንድነት ስሙን የሚጠራው የእግር ኳሱ ፈርጥ ኮከብ ለመሆን በቅቷል። እናቱ ማሪያ ዶሎሬም ከርሱ ቀደም ብሎ 3 ልጆችን በችግር ለማሳደግ ተገዳ ነበርና ሳታስበው የተፈጠረውን 4ኛ ልጇን ልታስወርድ ወሰና ነበር። ነገር ግን ሐኪሙ ልጁን እንዳታስወርደው በሀገራችን አባባል ገና በሆድ ያለ ልጅ እንደሚባለው ንጉስ ሊሆን ይችላል ማን ያውቃል ሲል ጠየቃት። ልጇን እንድትወልደውና የሚመጣውን ፈተና በጽናት እንድትታገል ዶክተሩ አሳመናት። እርሷም አመነችው። እውነትም የእግር ኳሱ የዓለም ንጉስ የሆነው የክርስቲያኖ ሮላንዶ ዶስ ሳንቶስ አቬሮ እንደ ኢሮፒያን አቆጣጠር በፌብሩዋሪ 5 1995 በፖርቹጋል በሚገኘው ፉንቻል በተባለ የማንዴራ ደሴት ይህችን ዓለም ተቀላቀለም። ድህነት ዘመዳቸው፣ ችግርም የቅርብ ጓደኛቸው የሆኑት የክርስቲያኖ ሮላንዶ ቤተሰቦች ሕይወት በከባድ ፈተናዎች የተሞላች ነበረች። ከአንድ ወንድሙና ከ2 እህቶቹ ጋር በአንድ ላይ የሚኖረው ክርስቲያኖ ሮላንዶ በጠባቧ ክፍል ውስጥ ከትልቅ ወንድማቸው ከሂውጎ ጋር በጋራ የተኙ ነበርም። ምንም የሌለን ደሃ ሰዎች ነበርን። እንደ ልጅ መጫወቻና ቅንጡ ነገሮችን አይቼም አግኝቼም አላውቅም በህይወት ዘመኔ ይላል ክርስቲያኖም። የዚህ ቤተሰብ ችግር ገንዘብ ብቻ አልነበረም። ሆሴ ዴኒዝ አቬሮ በመባል የሚጠራው የክርስቲያኖ ሮላንዶ አባት በመጠጥ ሱስ የተጠመደ በመጠጥ ራስን መሳትን ቤተሰብ ያደረገ አባት ነበርና ለልጆቹ የሚያስፈልጋቸውን ጊዜ የማይሰጥ ቸለተኛ አባት ነበርም። የታሪክ መዝገቡ እንደሚነግረን ከባድ የሆነው የመጠጥ ተጠቃሚነቱ የኋላ እንደ ኢሮፓያን አቆጣጠር በ2005 በጉበት ካንሰር አማካኝነት ህይወቱን ነጥቆታል። የአባታቸውን በሞት መነጠቅ ለክርስቲያኖ ሮላንዶ ለወንድሙና እህቶቹ ከባድ ስሜትን ፈጥሮባቸው ነበርም። በዚህ ጊዜ ክርስቲያኖ ሐዘኑን ለመርሳት በአንድ ነገር ውስጥ መደበቅ እንዳለበት ወሰነ። የወሰነውም መጠጥ አሊያም ሲጋራ አሊያም ሱሳሱስ ነገሮች ውስጥ መደበቅ ሳይሆን ዛሬ ዓለሙ ወደ ሆነው ወደ እግር ኳስ ውስጥ መመነን ነበር። ጓደኞች አፈራም። የወዳደቁ ጨርቆችን እንደ ኳስ አስፓልቱን ደግሞ እንደ ሜዳ አድርጎ ኳሷን መከተል ጀመረ። አንዳንዴ ልቡ በጨዋታው ከመሳቡ የተነሳም የምግብ ሰዓቶችን ሳያስበው ይሄዱና ያልፉበት ነበርም። ይህ ሁሉ ሲሆን ገና የ11 ዓመት ታዳጊ ነበርም። ኳሷን ሲያንጠባጥብ ጥበብን የተሞላው ከመረቡ ጋር ኳሷን የሚያዋህድበት መንገድ ለእግር ኳስ መሰጠቱ በከተማው ያለ አንድ የወጣቶች ስካውት ማሰልጠኛ ለመሳብ በቃ። ስፖርቲንግ ሊዝቢን ተቀላቀለ።
ትንሹ ክርስቲያኖ ሮናልዶ የህልሙን ህይወት መኖር ማጣጣምም ጀመረ። ነገር ግን ያ ህልሙ ብዙም ሳይቆይ ነበረ ወደ አስፈሪ ቅዠትነት የተቀየረው። ምክንያቱም እንዳሰበውና በአእምሮም እንደሳለው ሳይሆን የህይወቱን ጥቁር ቀናት፣ ወራትና ዓመታት በዚያ ለማሳለፍ ተገዶ ነበረ። ገንዘብ የለም፣ ቤተሰብም የለም። በጣም ከብዶኝ ነበር። ለኔ ከባድ ህይወት ካሳለፍኩባቸው ወቅቶች በላይ የከፋውና በጣም የከበደኝ ይሄው የህይወቴ ምዕራፍ ነው። በዛ ጊዜ በሊዝበን ውስጥ ካሉ እንደኔ ከቤተሰቦቻቸው ከተለያዩ ታዳጊዎች ጋር ነበረ አብሬ የምኖረው። ያው ህይወት በወቅቱ ለሁላችንም ከባድ ነበረች። ገንዘብ የለንም፣ ተርበናል፣ ተጠምተናል። በማክዶናልድ በርገር የሽያጭ ቦታዎች ነበር መኖሪያችን። ስለዚህ ከድርጅቱ የተራረፉ ምግቦችን ሄደን እንለምን ነበር የሚጣሉትን በማለት ከቀን ተቀን ፈተናቸው ዝርዝር ውስጥ ሆዳቸውን ለመሙላት የሚደረገው እልህ አስጨራሽ ትንቅንቅ አንዱ ብቻ እንደነበር ካለፈው የህይወቱ መዝገብ ላይ እየገለጠ ይመሰክራል። ህይወቱን ከእግር ኳስ ጋር ያላትን መቆራኘት ማንም ጣልቃ ገብቶ ሊበጥስ አልቻለም። ባህሪው የወርቅ እንደሆን ራሱን አዘጋጅቷል። ስኬታማ እሆናለሁ ሲል ውሳኔውን አጽንቷል። ስኬት በእንቅልፍ በእድል በዘመድ እንደማይገኝ ጠንቅቆ የሚያውቀው ሮናልዶ ሌሎች በተኙ ሰዓት ተነስቶ ልምምዱን ማድረግ ጀመረ። ሌሎች በደከሙ ሰዓት እርሱ ጨክኖ ጥርሱን ነክሶ ወደፊት መጓዝ፣ ወደኋላ ሊጎትቱት የሚሹትን ጆሮ አለመስጠት የህይወቱ መርሆች ነበር። ክርስቲያኖ ሮናልዶ ኳስን የሙጥኝ ብሎ ያዛት። እርሱም የድሉን ፍሬ እያጣጣመ የስኬቱ ጅማሬ እያየ ባለበት ሰዓት ግን አንድ ሌላ አስደንጋጭ መርዶ ከሐኪሞች ሰማ። ሐኪሞቹ ከምርመራ በኋላ ልብህ ችግር አለበት ሲሉት ገና መንገድ ለጀመረው ሩቅ አላሚው ሮናልዶ አስደንጋጭ ዜና ነበር። ልቡ በፍጥነት ትመታ ነበር። ልቡን የመታመሙን መርዶ ስሰማ እኔ መዴራ ነበርኩ። የጨረር ሕክምናውን ለማድረግ ፈቃዴን ይጠብቁ ነበርና መፍቀዴን በፍጥነት በፍርሚያ ያረጋግጥኩላቸው። ሁላችንም በጭንቀት ተሞልተን ነበር። ምክንያቱም ከሚወደው እግር ኳስ ተቆራርጦ የሚቀርበት መንገድ ነበር። በጣም የሚያሳዝን ያ ከባድ ፈተና ነበር ለኔ በማለት ጊዜውን በማስታወስ በእንባ የተሞላውን አይኗን እየጠረገች እናቱ ማሪያ ዶሎሬ ቶሳንቶስ ወደ ኋላ አስታውሳ ትገልጣለች። ክርስቲያኖ ሮናልዶም አሁንም በመንገዱ ላይ የተጋረጠውን እንቅፋት ሊያደናቅፈው እንዲጥለው አልፈቀደለትምና ዳግም እንቅፋቱን ረትቶ ጉዞውን ወደፊት ቀጠለ። ጊዜውን ሐሳቡን ሙሉ ለሙሉ ለእግር ኳስ በመስጠት አሁንም ራሱ ከትናንት ጋር ለማድረግ የሚያደርገውን ፊልም ቀጠለ። ከአሁን ልፋቱና ድካሙ በኋላ የኋላ እንደሚከፍለው ጠንቅቆ አውቆታል። ከማደሪያ የወጣው ያ ምስኪን ታዳጊ ድሃ ልጅ የስኬትን ማማ መጨበጥ ጀመረ። በቀጣይ ምን እንደሆነ እኔም እናንተም ሁሉም የዓለም ሕዝብ እናውቃለን። በመቶዎች የሚቆጠሩ ኳሶች ከመረባቸው ጋር አገናኘም። በደርዘን የሚቆጠሩ ዋንጫዎችና ሽልማቶችም ጎርፉ። ክርስቲያኖ ሮናልዶ ሕያው የሆነ ጀግና ነው ስትል ዓለም የእግር ኳሱ ንጉሥ ስትል መሰከረችለት። እሺ፣ በእርግጠኝነት ከክርስቲያኖ በጣም ብዙ ትምህርት እንደወሰዳችሁ አልጠራጠርም። ዓላማውን እንዳያሳካ የሚያደርጉ ብዙ ምክንያቶች ቢገጥሙትም ነገር ግን እነዛን ሁሉ በማለፍ አሁን የምናይበት በጣም ትልቅ የሆነ የሚስተካከለው እስከማይኖር ድረስ እዛ ደረጃ ላይ ደርሷልና ስለዚህ እኛም ዓላማችንን ደግሞ እንድናሳካ ምን ማድረግ አለብን የሚሉትን ትንሽ ቶሎ በሰዓታቱን ስለሄደ አነሳለሁ። አንደኛ በመጽናት ዓላማችንን ማሳካት እንችላለን። በመጽናት ማለት አቋም ይዘን ሳንነቃነቅ ዓላማይ ብለን ያዝንበት ነገር ላይ በአቋም ዓላማችንን ማሳካት እንችላለን። ሁለተኛ ቅድም ሮናልዶ ታሪኩ ሲነገር እንደነበረው በትጋት ዓላማችን ነው ብለን ያዝነው ነገር ትምህርታችን ከሆነ የተለያዩ ነገሮች እዛ ላይ በመትጋት ዓላማችንን ማሳካት እንችላለን። ሶስተኛ የሚያጋጥሙን ፈተናዎች አሉ። በእነሱ ተስፋ ባለመቁረጥ ዓላማችንን ማሳካት እንችላለን። አራተኛው ነገር ደግሞ እዛ ነገር ላይ በማቀድ ከዚህ ጊዜ እስከዚህ ጊዜ እንደዚህ ያደርጋለሁ፣ ከዚህ ጊዜ እንደዚህ ያደርጋለሁ በማለት እንዲሁም ደግሞ ያቀድነውን እቅድ ውጤቱን በማየት ለምሳሌ ያቀድነውን እቅድ በአመቱ መጨረሻ ሳይሆን በአንድ ወር ውስጥ ካቀድኩት እቅድ ምን ያህል አሳክቻለሁ የሚለውን
እቅዳችንንም በመገምገም ዓላማችንን ማሳካት እንችላለን። አምስተኛ ራሳችንን በማሳደግ በዛ ነገር ላይ ለምሳሌ እዚህ ውስጥ ሰዓሊ መሆን የሚፈልግ ሰው ካለ ለምሳሌ የተለያዩ የስዕል ደረጃዎች አሉ። ራሱን የሚገነቡ ከተለያዩ ሰዓሊዎች ስር ከተለያዩ ሰዎች ስር በመማር ራሱን በዛ ነገር ላይ በደንብ ቢውልድ በማድረግ ዓላማችንን ማሳካት እንችላለን። አራተኛ ከማይጠቅሙ ግንኙነቶች ራስን ማራቅ። ብዙ አቅም እያላቸው ብዙ ጉልበት እያላቸው ዓላማቸውን ማሳካት ያልቻሉ ሰዎች አንደኛና ዋነኛ ምክንያት የማይሆን ጓደኝነት ነው አይደል? አሁን ጓደኛ አብሮን ሲሆን ሙድ የመያዝ ነገር አለ። በእኛ ቋንቋ የተለያዩ የማፌዝ ዓላማ ብለን በያዝነው ጉዳይ ላይ የተለያዩ የሚነሱበት ነገሮች አሉና ስለዚህ ዓላማችን ይበልጣል። አጠገባችን ካለው ነገን እንድንደርስ ከማያደርገን ጓደኛችን ይልቅ ዓላማችን ይበልጣል። ስለዚህ ከማይጠቅሙ ግንኙነቶች ራሳችንን በማራቅ ዓላማችንን ማሳካት እንችላለን። ሌላኛው ደግሞ ራስን በመግዛት ይሄ በጣም ሰፊና ዝርዝር ሐሳብ ያለው ጉዳይ ነው። ራሳችንን በመግዛት ማለት ከጊዜያዊ ስሜታችን ይልቅ ከፊት ያለውን ውጤታችንን፣ ድላችንን፣ ዓላማችንን በማየት ትንንሽ ነገሮችን ትተን ለትልቁ ነገር ራስን ማስገዛት ማለት ነው። ሌላኛው ነገር ደግሞ ጊዜያችንን በአግባቡ መጠቀም። ለኛ ለተማሪዎች አሁን ዋነኛና አንደኛ ያለን ሀብት የምንለው ምናችን ነው? ጊዜያችን ነው። ስለዚህ በእርግጠኝነት አሁን እዚህ ውስጥ 100-200 ልጆች ብትኖሩ 20 እና 30 በጣም እየሰሙ ያሉ ልጆች ይሄን ደግሞ ተግብረው ውጤት የሚያመጡ ልጆች እንዳሉ አልጠራጠርም። ስለዚህ ሌላኛው ነገር ጊዜን በአግባቡ መጠቀም። ጊዜ በጣም ትልቅ ያለ ነገር ቅድም ከላይ ያነሳናቸውን ነገሮች ለማድረግ ያለን ትልቁ ነገር አንደኛው ጊዜ ነው። ለምሳሌ ለማቀድ ዕውቀትን ለማዳበር ጊዜ አለን። ስለዚህ ጊዜያችንን ተጠቅመን ዓላማችንን ማሳካት እንችላለን። 9ኛው ነገር ደግሞ እዚህ ውስጥ እምነት አለን ሁላችንም። ስለዚህ በዛ እምነታችን ላይ ጠንካራ በመሆን የሙስሊም እምነት ተከታዮች አሉ፣ የኦርቶዶክስ አሉ፣ የፕሮቴስታንት አሉ፣ እንዲሁም ደግሞ የተለያዩ እምነት ያላችሁ በዚህ ውስጥ አላችሁና እምነታችንን አጥብቀን ከያዝን ዓላማችንን ማሳካት እንችላለን። ሌላኛውና የመጨረሻው ደግሞ ከትንሽ መጀመር። ዓላማችን ትልቅ ሊሆን ይችላል። ዓላማችን በጣም ትልቅ ሊሆን ይችላል። ብዙ ስፍራን መድረስ ሊሆን ይችላል። ግን ከሱ አይጀመርም፣ ከትንሽ ነገር ነው የሚጀመረው። ስለዚህ ዛሬ በጣም ትልልቅ ደረጃ ላይ ደረሱ። ለምሳሌ ሮናልዶ የምናይ ሰፈር ውስጥ ከመጫወት ጀመረ፣ አሁን ኢንተርናሽናል፣ እሱን የማያውቀው ሰው የለም። ስለዚህ ከጥቂቱ መጀመር ለዓላማችን መሳካት ዋነኛ ነገር ነው ማለት ነው። ዓላማችንን እንዳናሳካ የሚያደርጉን 2 ነገሮች ቅድም ያየናቸው ነጥቦች ተቃራኒ ናቸው። ያው ያንኑ ገልብጠን ማየት እንችላለን፣ ግን 2 መዘለል የሌለባቸውን ብዬ ያሰብኳቸውን ነገሮች ልበላችሁና እጨርሳለሁ። አንደኛ ምቾታችን። እሺ ጨርሻለሁ። አንደኛ ምቾታችን ነው። ሁለተኛ ደግሞ ቅድም እንዳነሳ ነው መልካም ያልሆኑ ጓደኝነቶች ዓላማችንን እንዳናሳካ ያደርጉናል ማለት ነው። በዓላማ መኖር ስኬታማ የሆነ ህይወትን እንድንመራ ራሳችንን አልፎ ለምንኖርበት ቤተሰብ፣ ማህበረሰብ፣ ሀገር አልፎም ለምንኖርበት ዓለም መልካም ተጽዕኖ እንድናበረክት ያደርገናል። የመጨረሻው ነጥብ ሀገር ውስጥ ያሉ አማራጮችን ማየት። ሰዎች ሀገር ውስጥ ያለው ነገር ከማየት ይልቅ ወደ ውጪ የማዘንበል ነገር አለና በዛ ደግሞ በአቬሬጅ እንኳን ብታዩት ከ100% 10% አይሆንም የተሳካላቸው ሰዎች። ለምሳሌ በባህር መቅረት አለ፣ መሞት፣ የተለያዩ አደጋዎች አሉ። ከዛም አልፎ የአካል መጉደል አለ፣ የጤና ሁኔታ መዛባት አለ። ስለዚህ የመሳካት ዕድሉ የጠበበ ነው። ከዚህ ሁሉ ግን ዓላማችን ጋር እስክንደርስ ድረስ አሁን ባለንበት ሁኔታ እንደ ተማሪ ሀገር ውስጥ ያሉ አማራጮችን ማየት ወሳኝ ነገር ነው። አንደኛው ግራፊክስ ዲዛይን። ለምሳሌ ቅድም እንዳነገርኳችሁ ከመማሬ ከኮሌጅ እዚህ ከመስራቴ ባለፈ እኔ አሁን የግራፊክስ ባለሙያ ነኝ። በግራፊክስ ስራ እሰራለሁ እና አንድ ተምብሌን ታውቃላችሁ፣ የዩቲዩብ ተምብሌን ምናምን ፍላየር ምናምን ታውቃላችሁ። አንድ ተምብሌን ሰርቼ በትንሹ ከ300 እስከ 600 ብር ነው ማገኘው። ስለዚህ ይሄ ራሱ ቀላል ነገር አይደለም። እነዚህን ኮርሶች ዩቲዩብ ላይ ማየት እንችላለን። በስልካችን በምንጠቀመው ስልክ፣ እኔ አሁን በስልኬ ነው የምሰራው። በምንጠቀምበት ስልክ ግራፊክስ መስራት መማር፣ ቪዲዮ ኤዲቲንግ፣ እንዲሁም ደግሞ እዚህ ውስጥ ጥሩ የሆነ የትምህርት ደረጃ ያላችሁ ትኖራላችሁ። ተማሪዎችን ማስጠናት፣ ለምሳሌ ፕራይመሪ ላይ ያሉትን ሊሆን ይችላል፣ እነሱን በማስጠናት ገቢ ማግኘት እንችላለን። እንዲሁም ደግሞ ኦንላይን ንግዶችን ግዴታ ሱቅ መክፈት የለብንም። ያሉትን ማቴሪያሎች በማገናኘት አገር ውስጥ ያሉ አማራጮችን መጠቀም እንችላለን። ምናልባት ግን አገር ውስጥ ያለውን አማራጭ አልፈልግም
እኔ ሐሳቤም ሁለንተናዬም ያለው ውጭ ነው ካላችሁ የመጨረሻችን ነገር ብቻ ብያችሁ እንጨርሳለን። እዚህ ጋር እንደምታዩት አንደኛው ለመንገዴ የሚባል ድረገጽ አለ። ሁለተኛው ደግሞ የስራና ክህሎት ሚኒስቴር አለ። ምናልባት የምትጽፉ ካላችሁ ጻፉት። ይሄኛውን ለመንገዴ የሚለውን ቴሌብር ላይ ታገኙታላችሁ። ስለዚህ ስለ ውጭ ሀገር የስራ ስምሪት ምን ማድረግ አለብን፣ እንዴት ነው የምንዘጋጀው? አሁን ህገወጡ ልክ አይደለም። ስለዚህ ህገወጡን አሁን ትተን ስለ ህጋዊ ነው እያወራን ያለው። ህጋዊ በሆነ መልኩ ለመሄድ ለምሳሌ እንደ ተማሪም ከሆነ ለመስራትም ከሆነ ይሄን ኢንፎርሜሽን ምናልባት ከፍላችሁላ ልታገኙ የሚገባ ነበር። ነገር ግን ይሄ እድል ተመቻችቶላችኋል። ስለዚህ ቴሌብር ላይ ገብታችሁ ለመንገዴ የሚለው ድረገጽ ላይ የተለያዩ ዝርዝር መረጃዎችን እኔ ከምነግራችሁ በላይ ማግኘት ትችላላችሁ። ሌላኛው ደግሞ የስራና ክህሎት ሚኒስቴር ያዘጋጀው ነው። ሁለቱ ውስጥ በመግባት ስለ ውጭ ሀገር የስራ ስምሪት በደንብ እንዴት መዘጋጀት አለብን፣ ምን ያስፈልጉናል፣ ምን ማሟላት አለብን የሚለውን ዝርዝር ነገር በስፋት ታገኛላችሁ ማለት ነው። እንዲሁም ደግሞ የምንሰራቸውን ስራዎች፣ ስልጠናዎች፣ የተለያዩ ነገሮች ማግኘት ከፈለጋችሁ በዌብሳይት፣ በቲክቶክ፣ በዩቲዩብ፣ በቴሌግራም፣ በፌስቡክ በእነዚህ ሊንኮች አማካኝነት ማግኘት ትችላላችሁ። እኔ በበኩሌ በጣም አመሰግናለሁ።